ኮድ መጻፍ ለመጀመር ዝግጁ ናችሁ? ግን ፕሮፌሽናል ዴቨሎፐሮች ኮዳቸውን የት ነው የሚጽፉት? ሰላም ኤፍሬም ዶዮ እባላለሁ። በዚህ ቪዲዮ በዓለም ላይ በጣም ታዋቂ የሆነውን ኮድ ኤዲተር ቪዥዋል ስቱዲዮ ኮድን እንጭናለን። ከዚያም ኮድ መጻፍን የሚያቀላጥፉ ኤክስቴንሽኖችን እና ሴቲንጎችን እናስተካክላለን። ኮድ ለመጻፍ የመጀመሪያው ስቴፕ ዴቨሎፕመንት ኢንቫይሮንመንት ማዘጋጀት ነው። ዴቨሎፕመንት ኢንቫይሮንመንት ማለት ለጀማሪዎች ዴቨሎፐሮች ኮዳቸውን የሚጽፉበት፣ ቴስት የሚያደርጉበት እና ስህተት ካለ የሚፈልጉበት ቦታ ማለት ነው። ልክ እንደ ሳይንስ ላብራቶሪ። ስለዚህ ኮድ የምናደርግበት ኮድ ኤዲተር አፕሊኬሽን ያስፈልገናል ማለት ነው። ዓለም ላይ ብዙ አይነት ኮድ ኤዲተሮች ቢኖሩም እንደ ሰብላይም ቴክስት፣ ኖትፓድ ፕላስ ፕላስ፣ ቪኤስ ኮድ ግን በጣም ታዋቂው ኮድ ኤዲተር ነው። እኔንም ጨምሮ አብዛኛው ዴቨሎፐሮች የሚጠቀሙት ያው ቪኤስ ኮድን ነው። ቪኤስ ኮድን ለመጫን እዚህ ክሮም ላይ መጣና ጀስት ቪኤስ ኮድ ብለን ሰርች እናደርጋለን። ሰርች ስናደርግ ያመጣልናል። እዚህ ጋር ዳውንሎድ ሊንክ አለው። የራሱ ኦፊሻል ዌብሳይቱ ነው ይሄኛው። ይሄን ዳውንሎድ የሚለውን ክሊክ እናደርግና ወደ ውስጥ እንገባለን። ወደ ውስጥ ከገባን በኋላ የቪዥዋል ስቱዲዮ ኮድ ኢንተርፌሱን ስናየው ይሄን ይመስላል። እዚህ ጋር ለዊንዶውስ ይላል፣ ለማክ እና ለሊኒክስ እንዲሁም ደግሞ ለማክ ኦኤስም አለ። የኔ ኮምፒውተር ዊንዶውስ ስለሆነ ዊንዶውስን ክሊክ አድርግቼ ዳውንሎድ አደርገዋለሁ። እዚህ ጋር ዳውንሎድ እያደረገልኝ ነው። ዳውንሎድ አድርጎ እስኪጨርስልኝ ጠብቃለሁ። ዳውንሎድ አድርጎ ጨርሶልኛል። ይኸውና ሴትአፕ ፋይሌን አሁን ወደ ፋይል ኤክስፕሎረር ገብቼ ኢንስቶል አደርገዋለሁ። እኔ እዚህኛው ጋር ዳውንሎድ ስላደረግኩት ይሄንን ደብል ክሊክ አድርግቼ ኢንስቶል አደርገዋለሁ። እናንተ ግን ዳውንሎድ ፎልደራችሁ ውስጥ ገብታችሁ ይህንን ነው ደብል ክሊክ የምታደርጉት። እስኪ ኢንስቶል እናድርግ። ኢንስቶል ለማድረግ ደብል ክሊክ አደርገዋለሁ። አክሰፕት ዘ አግሪመንት የምትለዋን ቦክስ አበራ እና ኔክስት ኢንስቶል አድርጎ እስኪጨርስ ልጠብቀው። ኢንስቶል አድርጎ ጨርሶልኛል። እዚህ ጋር ላውንች ቪዥዋል ስቱዲዮ ኮድ የምትለዋን ላብራት እና ፊኒሽ ልበለው። ኢንስቶል ካደረግኩት በኋላ ስከፍተው ይህንን ይመስላል። ብላክ ነው። ለዚህ ፕሮጀክት የሚሆን አዲስ ፎልደር ክሬት ላድርግና በቪዥዋል ስቱዲዮ ኮድ ልክፈተው። ኒው ፎልደር ቪዥዋል ስቱዲዮ ሴትአፕ ልበለው ብዬ ይህንን ፎልደር በቪዥዋል ስቱዲዮ ኮድ ለመክፈት አንደኛ ፎልደሩን እንደዚህ ይዘን ድራግ አድርገን ማስገባት እንችላለን። ሁለተኛ ደግሞ እዚህ ከአናት ፋይል የምትለው ዋጋ መተን ኦፐን ፎልደር የሚል አማራጭ አለው። ይህን ክሊክ ስናደርግ ፎልደራችንን ያስመርጠናል። ፎልደራችን ያለበት አሁን የኔ ዴስክቶፕ ስለሆነ እዚህ ቪዥዋል ስቱዲዮ ኮድ ሴትአፕ የሚለውን ሴሌክት አድርግቼ በዚህ መልኩ ኢምፖርት ማድረግ እችላለሁ። ፎልደሬን ከከፈትኩ በኋላ እዚህ ጋር ፋይል ክሪት ማድረግ ከፈለግኩኝ የፋይል አይከን አለ። እንዲሁም ፎልደር ክሪት ማድረግ ከፈለግኩኝ ደግሞ የፎልደር አይከን አለ። አሁን የኤችቲኤምኤል ፋይል ክሪት ላድርግ። ኢንዴክስ ልበለው ስሙን ዶት ኤችቲኤምኤል። አሁንም ሌላ ፋይል ክሪት ላድርግ። 3 ፋይል ክሪት ላድርግ። ስታይል ዶት ሲኤስኤስ የሲኤስኤስ ፋይል ነው ይሄኛው። እንዲሁም የጃቫስክሪፕት ፋይልም ክሪት ላድርግ። ስክሪፕት ዶት ጄኤስ የጃቫስክሪፕት ፋይል በዚህ መልኩ ክሪት አድርገናል። እነዚህን ሶስቱን ፋይሎች ክሪት ያደረግኩት እነዚህ አይከናቸውን በኋላ እንዴት መቀየር እንደምንችል ላሳያችሁ ፈልጌ ነው። ቪኤስ ኮድን ከጫንን በኋላ ኮድ መጻፍን የሚያቀላጥፉ ጥቂት ኤክስቴንሽኖችን እንጫን። ኤክስቴንሽን ማለት ወደ ቪኤስ ኮድ ተጨማሪ ባህሪያትን ወይም ፊቸሮችን የሚያክልልን ፕለጊን ነው። ልክ ስልካችን ላይ አፕሊኬሽኖችን እንደምንጭነው ሁሉ ቪኤስ ኮድን በኤክስቴንሽን የበለጠ ጠቃሚና ለአጠቃቀም ምቹ እናደርገዋለን። መጀመሪያ ኦፐኒንግ ብራውዘር ባለ ኤክስቴንሽን አለ፣ እሱን እንጭናለን። ኤክስቴንሽን ቪዥዋል ስቱዲዮ ኮድ ስለመጫን የኤክስቴንሽን አይከን አለ፣ እሷን ክሊክ እናደርጋለን። እዚህ ሰርች ባር አለ፣ የምንፈልገውን ኤክስቴንሽን ሰርች እያደረግን በቀላሉ መጫን እንችላለን። እኛውን ኦፐኒንግ ብራውዘር የሚባለውን ኤክስቴንሽን እንጭናለን። ይህንን ኤክስቴንሽን እንደሚያደርግልን ፋይላችንን ፈጠን ብለን ብራውዘር ላይ እንድንከፍት ነው የሚያግዘን። እዚህ ጋር ኢንስቶል እንበለው። ኢንስቶል ካደረግን በኋላ አሁን ኤችቲኤምኤል ፋይላችንን በቀላሉ ለመክፈት እዚህ ፋይላችን ላይ ራይት ክሊክ እናደርግና ኦፐን ኢን ዲፎልት ብራውዘር ይላል። ይህንን ክሊክ ስናደርገው በቀላሉ በብራውዘር ይከፍትልናል ማለት ነው ፋይላችን። ሁለተኛው የምንጭነው ኤክስቴንሽን ደግሞ ላይቭ ሰርቨር ነው። ይሄ ኤክስቴንሽን ኮዳችንን ሴቭ ስናደርግ ብራውዘራችን በራሱ ሪፍሬሽ የሚያደርግ ሎካል ሰርቨር ይከፍትልናል። ስለዚህ ኢንስቶል እናድርገው። ሶስተኛው የምንጭነው ኤክስቴንሽን ደግሞ ፕሪቲየር ነው። ይሄ ኤክስቴንሽን ደግሞ ኮዳችን ፎርማትድ እንዲሆን ያደርግልናል። ኢንደንቴሽኑን የጠበቀና ለሪዳቢሊቲ ቀላል ይሆናል። ኢንስቶል እናደርገዋለን። ሌላኛው ጠቃሚው ኤክስቴንሽን ደግሞ አውቶ ሪኔም ታግ ነው። ይሄ ኤክስቴንሽን ኦፐኒንግ ታግን ስንቀይር ክሎዚንግ ታግንም አብሮ ይቀይርናል። ይሄ ደግሞ ስህተቶችንም ይቀንሳል፣ ጊዜንም ይቆጥባል። ይህንን አሁን ኢንስቶል እናድርገው። ኢንስቶል ካደረግነው በኋላ አሁን እዚህ ኤችቲኤምኤል ፋይላችን ላይ መተን የሆነ ታግ ብንፈጥርና እዚህ ኦፐኒንግ ታግ ውስጥ መተን የሆነ ነገር ብንቀይር
አውቶማቲካሊ ክሎዚንግ ታጉንም በዚህ መልኩ ይቀይርልናል። አምስተኛው የምንጭነው ኤክስቴንሽን ደግሞ ማቴሪያል አይከን የሚባላል። ይህ ኤክስቴንሽን የፋይላችንና የፎልደራችንን አይከን ይለያያል። በቀላሉ ሲኤስኤስን፣ ጃቫስክሪፕትን፣ ኤችቲኤምኤል ፋይሎችን ለመለየት ይረዳናል። ኢንስቶል እናድርገው። አሁን ቅድም አይታችሁ ከሆነ እነዚህ የፋይል አይከኖች ማቴሪያል አይከን ቲምን ሳንጭን ይሄንን ነበረ የሚመስሉት፣ ቀለል ያሉ ነበሩ። ነገር ግን ከጫን በኋላ ልክ በዚህ መልኩ አፕዴት አድርጎልናል ማለት ነው። ሌላው ደግሞ ቪኤስ ኮድ ያለምንም ተጨማሪ ኤክስቴንሽን ኢሜት የተባለ አሪፍ ቱል አለው። ይሄ ቱል ኤችቲኤምኤል ኮዳችንን ስንጽፍ ቀላል እና ፈጣን እንድንሆን ያግዘናል። ለምሳሌ እዚህ ጋር መተን ኤክስክላሜሽን ማርክ አስገብተን ታብን ስንነካ ሙሉ የኤችቲኤምኤል ቦይለር ፕሌትን በቀላሉ ማስገባት እንችላለን። ሌላው ደግሞ እዚህ ጋር መተን ተደጋጋሚ ታጎችን በቀላሉ መጻፍ እንችላለን። ለምሳሌ 4 ሊስቶች ያሉት አንኦርደርድ ሊስትን መክፈት ብንፈልግ ጀስት መተን እዚህ ጋር ዩኤል ከዛ ኤል ላይ ብለን ስታር 4 ስንል ታብን ስንነካ 4 ሊስቶች ያሉት አንኦርደርድ ሊስት በዚህ በቀላሉ መክፈት እንችላለን። ኢንስቲድ ኦፍ እነዚህን ተደጋጋሚ ከመጻፍ ኢሜትን ተጠቅመን በዚህ መልኩ ስራችንን ማቅለል እንችላለን። ይህ በጣም ጊዜ የሚቆጥብና ለኤችቲኤምኤል ፕሮዳክቲቪቲ በጣም ወሳኝ የሆነ ነገር ነው። ይህንን የቪዥዋል ስቱዲዮ ኮድ ኢሜት ለመጠቀም ሴቲንጋችንን ከፍትና ትሪገር ኤክስፓንሽን ብለን ሰርች እናደርጋለን። ከዛ ይችን ቦክስ ማብራት አለብን። የእናንተ ጋር ካልበራች ይችኛዋ ቦክስ መብራት አለባት። እሷን ካበራችሁ በኋላ ይህን ትልቅ ፊቸር መጠቀም ትችላላችሁ። ኤክስቴንሽኖችን ከጫንን በኋላ ቪዥዋል ስቱዲዮ ኮድን ለመጠቀም የሚያቀላጥፉ ጥቂት ሴቲንጎችን እናስተካክላለን። እነዚህ ትንንሽ ለውጦች ኮድ መጻፍን የበለጠ ቀላልና ምቹ ያደርጉታል። መጀመሪያ አውቶ ሴቭን እናበራለን። አውቶ ሴቭን ስናበራ ኮዳችንን በየጊዜው ኮንትሮል ኤስ እያደረግን ሴቭ ማድረግ አይጠበቅብንም። አውቶማቲካሊ ቪዥዋል ስቱዲዮ ኮድ በራሱ ሴቭ ያደርግልናል። እሱን ለማድረግ ኮንትሮል እንይዝና ኮማ እንጫናለን፣ ሴቲንግ እንከፍታለን። ከዛ አውቶ ሴቭ ብለን ሰርች እናደርጋለን። ወደ ታች ስክሮል አድርገን አውቶ ሴቭ ወርክ ስፔስ ፋይል ኦልሬዲ የሚለው አለ፣ እሱን እናበራለን። እንደውም ደግሞ እቺን አውቶ ሴቭ የምትለዋል እሷን ሁለቱ እናበራለን። አሁን ደግሞ ወርድ ራፕን እናበራለን። አንዳንድ ጊዜ ረጅም መስመር ስንጽፍ ጽሁፉ ከስክሪኑ ሊወጣ ይችላል። አስ ኤግዛምፕል እዚህ ጋር መጥተን የሆነ ኤችቲኤምኤል ላይ ሙሉ ጽሁፉን ለማየት ከታች እየመጣን እንደዚህ ስክሮል እያደረግን ማየት አይጠበቅብንም። ወርድ ራፕ ሲበራ ጽሁፉ በራሱ ወደ ቀጣዩ መስመር ይሸጋገራል። ወርድ ራፕን ለማብራት ኮንትሮል ኮማ ብለን ሴቲንግ ውስጥ እንገባና ሰርች እናደርጋለን። ወርድ ራፕ ብለን አሁን እዚህ ጋር ወርድ ራፕ ኦፍ ነች፣ ኦን እናደርጋታለን። እዛ ኦን ስናደርጋት አክቹዋሊ ቅድም የአንድ መስመር ላይ የሄደልን ጽሁፍ አሁን ስክሪን ጋር ሲበቃ አዲስ መስመር ላይ እየጀመረ ሁሉንም ጽሁፍ በአንድ ማየት እንችላለን። ቅድም ፕሪቲየር የተባለ ኤክስቴንሽን ጭነናል። ነገር ግን ብቻውን ኮዳችንን አስተካክለውም። ፎርማት ኦን ሴቭ የሚለውን ሴቲንግ ስናበራ ብቻ ነው ፕሪቲየርን ተጠቅሞ ኮዳችንን ፎርማት የሚያደርግልን። ስለዚህ ፎርማት ኦን ሴቭን ካበራን ኢንደንቴሽናችንን ማኑዋል እየሄድን ማስተካከል አይጠበቅብንም። አውቶማቲካሊ ራሱ ያስተካክልናል። ፎርማት ኦን ሴቭን ለማብራት ኮንትሮል ኮማ ብለን እዚህ ጋር ፎርማት ኦን ሴቭ ብለን ሰርች እናደርጋለን። ይችኛዋን ቦክስ እናበራታለን። ፎርማቱን ሴቭ እንዲሰራ ፕሪቲየር እንዲጠቀም ዲፎልት ፎርማተሩን መቀየር አለብን። ዲፎልት ፎርማተር ብለን ሰርች እናደርግና እኔ አሁን ኦልሬዲ ኮድ ፎርማተር ፕሪቲየርን ቀይር ያለው እዚህ ጋር እናንተም ትመጡና ትፈልጉና ፕሪቲየርን ታስገቡለታላችሁ። ፎርማቱን ሴቭን ካበራን በኋላ ልክ እንዲህ ኮዳችን አሁን ዝብርቅርቅ ያለ ቢሆን ያስመተን ኮንትሮል ኤስ ስናደርግ ኢንደንቴሽኑን የጠበቀ ንጹህ የሆነ ኮድ ያስቀምጥልናል። ሌላኛው የምናስተካክለው ሴቲንግ ደግሞ ፎንት ሳይዝ ነው። የቪዥዋል ስቱዲዮ ኮድ ፎንት ሳይዝ በምንፈልገው መጠን ማስተካከል እንችላለን። አብዛኛው ጊዜ ከ14 እስከ 18 ነው የሚመከረው። እኔ ግን ለዚህ ኮርስ 18 ነው የምጠቀመው። ተለቅ ያለ ለማንበብም ቀለል ያለ እንዲሆን ያደርግልኛል። ሌላኛው ደግሞ ቪዥዋል ስቱዲዮ ኮድ ውስጥ ማወቅ ያለባችሁ ነገር ብዬ የማስበው የቪዥዋል ስቱዲዮ ኮዳችሁን ቲም እንዴት እንደምትቀየሩ ነው። የቪዥዋል ስቱዲዮ ኮዳችሁን ቲም ለመቀየር ኮንትሮል ኬ ኮንትሮል ቲ ብላችሁ ክሊክ ታደርጋላችሁ። ወይም ደግሞ ምን ማድረግ ትችላላችሁ፣ እዚህ ከታች በኩል የጊር አይከኗ ላይ ትመጡና ቲም የሚል አማራጭ አለው። ከለር ቲም የሚል አለ። እሱን ክሊክ ታደርጉና እናንተ ወደዚህ አሮ ስክሮል እያደረጋችሁ የፈለጋችሁትን መምረጥ ትችላላችሁ። እኔ አሁን እዚህ ጋር ዳርክ 2026 ዲፎልት ዳርክ የሚለው ነው። እናንተ ግን እንደዚህ የምትፈልጉትን ወደ ታችና ወደ ላይ ስክሮል እያደረጋችሁ መቀየር ትችላላችሁ። የቪዥዋል ስቱዲዮ ኮዳችንን በዚህ መልኩ መቀየር እንችላለን። የሚመቻችሁን በዚህ መልኩ መምረጥ ትችላላችሁ።
በዚህ ቪዲዮ ቪዥዋል ስቱዲዮ ኮድን ጭነናል። እንዲሁም አስፈላጊ የሚባሉትን ኤክስቴንሽኖችንም ጨምረናል። አንዳንድ ጠቃሚ የምንላቸውንም ሴቲንጎች አስተካክለናል። በሚቀጥለው ቪዲዮ የኤችቲኤምኤል ሙሉ ኮርስ እንጀምራለን። በዚህ ኮርስ ውስጥ ኤችቲኤምኤልን ከቤዚክ እስከ አድቫንስድ ደረጃ ድረስ በቅደም ተከተል እንማራለን። እንዲሁም የመጀመሪያችንን ዌብ ፔጅ ኤችቲኤምኤልን ብቻ ተጠቅመን የምንገነባም ይሆናል። ኤችቲኤምኤልን ከመሰረቱ ጀምሮ በቅደም ተከተል ለመማር ስክሪኑ ላይ የሚታየውን የኤችቲኤምኤል ፕሌሊስት በመጫን ትምህርቱን በቀጥታ መጀመር ትችላላችሁ። እንደነዚህ አይነት የዌብ ዴቨሎፕመንት እና የፕሮግራሚንግ ትምህርታዊ ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። እንዲሁም ቪዲዮ ከተመቻችሁ ላይክ ማድረጋችሁንም አትርሱ። ጥያቄና ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። ለሁላችሁም ለመመለስ እሞክራለሁ። በሚቀጥለው ቪዲዮ እስክንገናኝ ፒስ አውት።